እየሞከርኩኝ ነው። ከሳት ጀርባ ያለው መራራ እውነት በኮሜዲያን ያሲን አጭር ቪዲዮ ላይ የምንሰማው እየሞከርኩኝ የሚለው ጩኸት ዛሬ የብዙ ኢትዮጵያውያን የቤት የውስጥ ትግል ነጸብራቅ ሆኗል። ቪዲዮውን የሚያስቅ ቢመስልም መልእክቱ ግን እያንዳንዱ ወላጅ ወጣት ልብ የሚሰብር ነው። ለምን ይህን ቪዲዮ የብዙዎች ስሜት ነካ? ኑሮ መኖር ሳይሆን ሙከራ ሆኗል። የቤት ክራይ፣ የትምህርት ቤት ክፍያ፣ የየዕለት ተዕለት ምግብ ዋጋ ንረት ሰውን ከኑሮ ይልቅ በህልውና ትግል ውስጥ እንዲጠመድ አድርጎታል። ወላጅ መስዋዕትነት፣ የልጆች መጫወቻ እስከ መሸጥ መድረስ፣ መሰረታዊ ፍላጎታቸውን ለማሟላት ወላጆች ምን ያህል ጫና ውስጥ እንዳሉ ያሳያል። የተስፋ መቁረጥ ስሜት በደላላ ክደት፣ በኑሮ ውድነት መሀል ሆነው እየሞከርኩኝ ነው ማለት በውስጥ ያለን የስነ ልቦናዊ ስብራት የሚገልጽ መራር ክብር ለሚሞክሩ ሁሉ በዚህ ሁሉ መከራ ውስጥ ሆነው ለቤተሰቦቻቸው ተስፋ ለመሆን ቀን ከሌሊት ለሚደክሙ ብርታት ኢትዮጵያውያን ትልቅ አክብሮት ይገባቸው። እናንተ በዚህ ቪዲዮ ላይ ምን ተሰማችሁ? እየሞከርኩ ነው የሚለው ቃል የእናንተ ህይወት ይገልጻል ወይስ ባላችሁበት ሆናችሁ ለምታገል ሁሉ ብርታት ይስጣችሁ?